የማስታወቂያ አጀማመር ታሪክ በዓለም ላይ ለመጀመሪያ ጊዜ ማስታወቂያ ይጠቀሙ የነበሩት ጥንታዊ መንጎላውያን ሲሆኑ ጊዜውም ከ3000 ዓመት ዓለም ጀምሮ ይጠቀሙ ነበረ። በሰዓቱ የነበረው መሪ ወይም ተወካይ ለሚመራው ሕዝብ የተሻለ ጽሑፍ እና የተለያዩ የሚዲያ አገልግሎቶች ስላልተፈጠረ እና ስላልነበረ አዲስ ማስታወቂያ ሲኖር ሀሳባቸውን የሚገልጹት በስዕል ነበረ ማለት ነው። እንግዲህ በጊዜው የነበሩት የመንጎላውያን አካባቢ ሰዎች ሀሳባቸውን በስዕል ያስተዋወቁበት ሰዓት ሲሆን ከሚጠቀሙባቸው ስዕሎችም መካከል የአደን ስራ ነበር ማለት ነው። ሁለተኛውና ሌላኛው የማስታወቂያ የእድገት ደረጃ ከዋሻ ስዕል ወደ ዋሻ እና ድንጋይ ላይ ጽሑፍ የጻፉበት ጊዜ ሲሆን ይህ ደግሞ የሰው ልጅ ወረቀት ሳይፈጠር ማስታወቂያ በድንጋይ ላይ በመጻፍ የጀመሩት ነው ማለት ነው። በዚህ ሰዓት የሰው ልጅ ማስታወቂያ በማንበብ ይገነዘቡ የነበረበት ነው ማለት ነው። እንግዲህ ይህ ማለት ሰዎች በንጉሳቸው ዘንድ ድንጋይ ላይ በመጻፍ ለሕዝቡ ይፋ ያደርጉ ነበረ። ከሚጠቀሙበትም አገሮች መካከል ሮማውያን፣ ቻይናውያን እንዲሁም ግብጾች ነበሩ። ሶስተኛው የሰው ልጅ ከዋሻ ላይ ስዕልና የድንጋይ ላይ ጽሑፍ ቀጥሎ የመጣው የማስታወቂያ ሂደት በአዋጅ በሰዎች በቃል ሲነገርበት የነበረው ዘመን ሲሆን ከሚጠቀሙበት መንገዶች መካከል አዳዲስ የህዝብ ቆጠራ ሲኖር እና የአዲስ የመንደር ሰፈራ ነው ማለት ነው። በሰዓቱ ከሚጠቀሙበት ግዛቶች መካከል ሮማውያን ኢምፓየር እና የፐርሺያ ግዛቶች ውስጥ በጣም ይጠቀሙ ነበረ። በሰዓቱ የነበሩት ቃል አዋጅ ነጋሪዎች በጨርቅና በድንጋይ ላይ የተጻፈውን ማስታወቂያ በቃል ለህዝብ ያደርሱ ነበር ማለት ነው። በማስታወቂያ የእድገት ሂደት ውስጥ በአራተኛ ደረጃ ላይ የሚገኘውና የማስታወቂያ ስራ በዘመናዊ ቴክኖሎጂ ተደግፎ ስራ በመስራት የሚጀምረው የህትመት ማሽን በ1773 ዓመተ ምህረት መፈጠሩን ተከትሎ ነበር። እንግዲህ በዚህ ጊዜ ማስታወቂያ በፕሮግራም ማለትም በየቀኑ በየሳምንቱ እና አዲስ ነገር ሲኖር ማውጣት የጀመረበት ሲሆን በውጤታማነት ደረጃ ከባለፉት የማስታወቂያ ዘዴዎች በተሻለ መልኩ ውጤታማ ነበር ማለት ነው። ይሁንና በዘመኑ የነበሩት ሰዎች የትምህርት ደረጃቸው ዝቅተኛ ስለነበረ በጋዜጦችና በተለያዩ የትምህርት ስራዎች ላይ ያላቸው የማስታወቂያዎች የሚጎዳቸው ትንሽ ማህበረሰብ ነበረ ማለት ነው። ይህ ችግር የማስታወቂያ ስራ ሲጎዳ ቆይቷል። ሌላውና አምስተኛው ከህትመት ቀጥሎ የመጣው የማስታወቂያ እድገት ራዲዮ ሲሆን ማስታወቂያን በራዲዮ ማሰራጨት የጀመረው ሬዲዮ መፈጠሩን ተከትሎ ነበር ማለት ነው። እንግዲህ ጊዜውም በ1901 ዓመተ ምህረት ሲሆን በዚህ ጊዜ የሰው ልጅ ማስታወቂያን በድምፅ በተለያዩ ሰዎች በተመሳሳይ ሰዓት ያዳመጡበት ጊዜ ነበረ ማለት ነው። በስድስተኛ ደረጃ ላይ የሚገኘው እጅግ ለማስታወቂያ ስራ እድገት መሰረት የጣለው የቴሌቪዥን መፈጠር ሲሆን ይህ የቴክኖሎጂ ድምፅንና ምስልን በአንድ ላይ የያዘና ጥሩ ሁኔታ ግንዛቤ የሚያስፈጥር ግኝት ነው ማለት ነው። እስካሁን ባለው ሁኔታ ቴሌቪዥን ለማስታወቂያ ውለታ ነው ማለት ነው። እንግዲህ በሰባተኛ ደረጃ ላይ የሚገኘውና የቅርብ ጊዜ የስራ ውጤት የሆነው እና የማስታወቂያ ከምንም በላይ እጅግ የተሳለጠ እንዲሆን ያደረገው የኮምፒውተር እና የዘመናዊ ተንቀሳቃሽ መልእክት በቅርብ ዓመታት መፈጠራቸው ነው ማለት ነው። እነዚህ ቴክኖሎጂዎች በማስታወቂያ ቴሌቪዥን በተሻለ መልኩ እጅግ
ያደገበት ጊዜ ነበር ማለት ነው። ማስታወቂያ በአሁኑ ሰዓት ከእለት ወደ ዕለት ለውጦች ማሳየቱን ቀጥሏል ማለት ነው። እንግዲህ ይህ ቴክኖሎጂ ከቴሌቪዥን ለየት የሚያደርገው ኢንተርኔትን በመጠቀምና ቀጥታ ወይም አየር በአየር በማስተዋወቅ መቻሉ ነው። በአሁኑ ሰዓት ማለትም በ21ኛው ክፍለ ዘመን በዚያ ቴክኖሎጂ እገዛ በማስታወቂያ ብዙ ስራዎችን በመስራት ለሀገራችን ኢኮኖሚ የጀርባ አጥንት በመሆን ያገለግላል ማለት ነው።